ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት እስልምና የሚባል ሃይማኖት ነበር ወይ ብለው ብዙ ክርስቲያኖች ደጋግሞ የሚያነሱት ሐሳብ አለ። ለዚህም ደግሞ ከቁርአን ማስረጃ ስናሳይ ኖ ቁርአንን አንቀበል፣ ከቁርአን ውጪ ያለ ማስረጃ ካለ ግን ስጡን ይላሉ። በዛሬው ቪዲዮአችን ላይ ከቁርአን ውጪ ባሉ ማስረጃዎች፣ ታሪካዊ ዳራዎች፣ የቤተ ክርስቲያን ተመራማሪዎች ምን እንዳሉና የቤተ ክርስቲያን አባቶች ምን ብለው እንዳስቀመጡ በሰፊው የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ኮፒ ሊንክ ሼር በማድረግ ለሁሉም እንዲዳረስ አድርጉት። አምላካችን አላህ በተከበረው ቃሉ እንደዚህ ሲል ይነግረናል በምዕራፍ 30 ቁጥር 30 ላይ ወደ እውነትም ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችን አላህ በሰዎች ላይ በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለው። ይህ ቀጥተኛ ሃይማኖት ነው፣ ግን አብዛኛዎቹ አያውቁም በማለት አምላካችን አላህ ለሰዎች የፈጠራት ሃይማኖት እስልምና እንደሆነች ነገረን። ከዚህም ባሻገር ሁሉም ነቢያቶች ሙስሊም እንደነበሩና ቀጥተኛው መንገድ ላይ እንደነበሩ ሲነግረን እንደዚህ በማለት ያስቀምጣል። ነቢዩላህ ኢብራሂም በምዕራፍ 3 ቁጥር 67 ላይ ማካነ ኢብራሂም እኮ ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛ ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም በማለት አምላካችን አላህ ነቢዩላህ ኢብራሂም ሙስሊም እንደነበረ ያስቀምጣል። ከዚህም ባሻገር ነቢዩላህ ዒሳ አለይሂ ሰላቱ ወሰላም እንደዚህ በማለት ሐዋርያቶችን ይጠይቃቸዋል። በምዕራፍ 5 ቁጥር 11 ላይ ወደ ሐዋርያትም በእኔና በመልእክተኛ እመኑ በማለትም ባዘዝኩ ጊዜ አስታውስ፣ አመንን፣ እኛ ሙስሊሞች ሆነን መሰከርን አሉ በማለት አምላካችን አላህ ዒሳ አለይሂ ሰላቱ ወሰላም ወይ ደግሞ የድንግል ማርያም ልጅ ኢየሱስ ክርስቶስና ሐዋርያቶች ሙስሊም እንደነበሩና ለሙስሊምነታቸው እንደመሰከሩ ያስቀምጥልናል። ከዚህም ባሻገር ነቢዩላህ ኑህ አለይሂ ሰላቱ ወሰላም ወይ ደግሞ ኑህ ሙስሊም እንደነበረ አምላካችን አላህ በቁርአን ሲነግረን በምዕራፍ 10 ቁጥር 72 ላይ ብትሸሹም አትጎድኝም፣ ከምንዳም ምንም አልለምናችሁምና ምንዳዬ በአላህ ላይ እንጂ በሌላ አይደለም፣ ከሙስሊሞች እንደሆንም ታዝዣለሁ በማለት ኑህ ሙስሊም እንደሆነና ሙስሊም ሆኖ እንደታዘዘ በራሱ አንደበት ሲመሰክር በቁርአን አምላካችን አላህ ይነግረናል። እነዚህን ካየን አይቀር አሁን ደግሞ ከታሪክ ማስረጃ እናያለን። ከዛ በፊት ግን ቪዲዮን ሰብስክራይብ አድርጉ፣ ሼር አድርጉ። ቪዲዮ ከለቀቅን በጣም ብዙ ጊዜ ስለሆነን ቪዲዮአችን አሁን ቫይራል አይወጣም፣ ይመታል። ሁላችሁም በቻላችሁ አቅም ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቪዲዮ ለሁሉም ሰው እንዲዳረስና የአጅሩ ተካፋይ ለመሆን እንሞክር። ታላቁ የቤተ ክርስቲያን አባትና የመጽሐፍ ቅዱስ ተመራማሪ የሆነው ኤድዊስ ሉዊስ እንደዚህ ሲል ያስቀምጣል። ዘ አቢንግደን ባይብል ኮሜንተሪ በተሰኘው የመጽሐፍ ቅዱስ ማብራሪያ መጽሐፉ ላይ ዘጸአት ምዕራፍ 34ን ሲያብራራ እንደዚህ በማለት ያስቀምጣል። ዘ ስኬፕ ኦፍ እስራኤል ፍሮም ዘ ኢጂፕቲያን፣ የእስራኤላውያን ከኢጅፕት ማምለጥና መውጣት እኮ which had temporarily modified፣ በኋላ ላይ እኮ የተሻሻለና ሞዲፋይድ የሆነ ነው። their nominal life was bound up with the phase of great leader፣ በአንድ ጠንካራና ኃያል የሆነ መሪ እሱ ማለት ሲናገር really the first of the prophets፣ የነቢያቶች መጀመሪያ የሆነው ሙሴ ነው አለ። did for the name of Jehovah፣ እሱ ለአንድ አምላክ ብሎ ወይ ደግሞ ለአምላኩ ብሎ ያንን መንገድ በማቃናት አንድን አምላክ እንዲያመልኩና ወደ ቀጥተኛው መንገድ እንዲመጡ አድርጓቸዋል። ልክ በተመሳሳይ በማለት ሙሐመድ ዲድ ፎር አላህ፣ ልክ ሙሐመድም ለአላህ እንዳደረገው በማለት ሙሴና ሙሐመድ ሰለላሁ ዐለይሂ ወሰለም በተመሳሳይ መንገድ እንደሆኑና ለአንድ አምላክ ብለው ህዝባቸውን እንዳቃኑ የመጽሐፍ ቅዱስ ማብራሪያ ሆኖ ያስቀምጣል። ሌላኛው በጣም የሚገርመው ደግሞ በመጽሐፍ ቅዱስ አባቶች የተጻፈ አንድ በጣም የሚገርም የነቢዩላህ ኢብራሂም ታሪክ አለ። እሱን ደግሞ እንመልከት። አምላካችን አላህ በምዕራፍ 3 ቁጥር 67 ላይ ነቢዩላህ ኢብራሂም አይሁዲም አልነበረም ክርስቲያንም አልነበረም፣ ወላኪን ካነ ሐኒፋ ሙስሊማ፣ ነገር ግን ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበር ብሎ አስቀምጦታል። ሐኒፋ የሚለውን ነገር አስምሩበት። እነዚህ ማህበረሰቦች ታዲያ በነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በፊት በነበሩ በኢብራሂም ዘመን ወይ ደግሞ በአብርሃም ዘመን እነዚህ ሙስሊሞች ነበሩ ወይ የሚለውን እስኪ የቤተ ክርስቲያን አባቶችን እንመልከት። አንቲናይሲያን ፋዘርስ ወይ ደግሞ የኒቂያ ጉባኤ ከተደረገ በኋላ በአራተኛው ክፍለ ዘመን የነበሩ የቤተ ክርስቲያን አባቶች ያስቀምጡት ነገር አለ። እንደዚህ በማለትም ያስቀምጡታል። በጣም ሰፊ ስለሆነ አጠር አድርጌ ልንገራችሁ፣ ጽሁፉን ከላይ ያስቀምጥላችኋለሁ። አንቲናይሲያን ፋዘርስ ፔጅ 123 ላይ እንደዚህ የሚል ሐሳብ ተቀምጧል። በዛን ጊዜ እኮ ማለትም በአብርሃም ዘመን ልክ እንደ አይሁዳውያን ሰንበትን የማያከብሩ ወይ ደግሞ በዓላቶችን የማያከብሩ ሰዎች ነበሩ። worshiping the heavenly bodies likewise and
move your lips in the direction of the sunrise ልክ እኛ አሁን ሙስሊሞች እንደምናደርገው በፀሐይ መውጫ አካባቢ ወደዛ አቅጣጫ ሶላትን የሚሰግዱ ወደዛ አቅጣጫ የሚጸልዩ ሰዎችና ማህበረሰቦች ነበሩ በማለት ያስቀምጧል። ከዛ በኋላ ቀጠል በማድረግም እነዚህ ሰዎች አይሁዳውያንም አይደሉም፣ ሌሎች ደግሞ ጣዖት አምላኪያንም አይደሉም። ነገር ግን አንድን አምላክ ብቻ በብቸኝነት የሚያመልኩና የአይሁድን ፌስቲቫልና በዓልን ደግሞ የማያከብሩና ከዛ የራቁ ማህበረሰቦች ነበሩ በማለት እነዚህ ሰዎች አንዱን አምላክ ብቻ በብቸኝነት የሚያመልኩ ሙስሊሞች እንደነበሩ ያስቀምጧል። ሌላኛው ደግሞ ታላቁ የቤተ ክርስቲያን አባት የሆነው ሰማዕቱ ግሪጎሪ ናይዚያን ነው። ሰማዕቱ ግሪጎሪ ናይዚያን በፔጅ 122 ላይ በመጽሐፉ እንደዚህ የሚል ሐሳብ አስቀምጦ እናገኛለን። በዛን ሰዓት እኮ ማህበረሰቦች ነበሩ ራሳቸውን ሃይፒስታተሪ ብለው የሚጠሩ ማለትም አንዱን አምላክ ብቻ የሚያመልኩ ፓጋን ያልሆኑ ጣዖት አምላኪያን ያልሆኑ አይሁዳውያን ያልሆኑ በዛን ጊዜ የነበሩ እምነቶችን በሙሉ የማያካትቱና የማያከብሩ ነገር ግን አንዱን አምላክ ብቻ በብቸኝነት የሚያመልኩ አንዱን አምላክ ብቻ በብቸኝነት የሚገዙ ማህበረሰቦች ነበሩ በማለት እነዚህን ማህበረሰቦች ይጠቅሳቸዋል። ሌላኛው ደግሞ ታላቁ የቤተ ክርስቲያን አባትና ሊቅ የሆነው ሰማዕቱ ግሪጎሪ ኦፍ ናይሳ ነው። ሰማዕቱ ግሪጎሪ ኦፍ ናይሳ በመጽሐፍ ላይ ፔጅ 106 እንደዚህ የሚል ሐሳብ አስቀምጦ እናገኛለን። For he who confess that the Father is always and unchangeable, the same being and one and only God. አንድ አምላክ ብቻ ነው ያለው፣ እሱም እንደ አባታችን አድርገን ነው የምናየው። አንድ አምላክ ከዛ ውጪ አምላክ የሚባል ነገር የለም ብለው የሚያምኑ ማህበረሰቦች ነበሩ። እነዛ ሰዎች ደግሞ ልጅ አለው ወይ አምላክ ይወልዳል የሚለውን ነገር አይቀበሉም። without whom አለ the father he sees the son without whom the father neither not is named ፋዘር የሚባለውን ስያሜ ለራሱ ወይ አባት ወይ አብ የሚለውን ስያሜ ለራሱ አይጠቀሙም ነበር። እነዚህ ሰዎች አባትነትን ግን እንደ መገለጫ አድርገው ይዙና አባታችሁ ማን ነው ሲባል አምላካችን ነው፣ አምላካችን አባታችን ነው፣ ደጋፊያችን ነው የሚል ሐሳብ ያስቀምጡ ነበር። ነገር ግን እነዚህ ሰዎች ክርስቲያንም አይደሉም፣ አይሁድም አይደሉም፣ የአይሁድ በዓልንም አያከብሩም። በዛን ጊዜ ጣዖት አምላኪያንም አይደሉም፣ አንዱን አምላክ ብቻ በብቸኝነት የሚያመልኩ ማህበረሰቦች ነበሩ በማለት ይሄ ታሪክ ያስቀምጥልናል። በጣም የሚገርመው ነገር ደግሞ ልንገራችሁ። እነዚህ ሰዎች ምን ብሎ ያምኑ ነበር ለሚለው የቤተ ክርስቲያን አባት የሆነ ግሪጎሪ ኦፍ ናይሲያ ተጠይቆ ያስቀመጠው ሐሳብ አለ። ምን ብሎ ያስቀመጠ መስላችሁ? there is a difference with the Christian whom in the Christian there is a difference that they acknowledge that there is a God አንድ አምላክ እንዳለ ያምናሉ፣ ያንን ነገር ይቀበላሉ። whom they term the highest ከሁሉም ደግሞ የበላይ ነው የአምላክ ብሎ ያምናሉ። አልማይቲ ነው ከሁሉም የነጻ ነው ብሎ ያምናሉ። but do not admit he is a father ነገር ግን እሱ አባት ነው ምናምን ልክ አሁን ክርስቲያኖች እንደሚሉት አባት ነው ምናምን ብሎ አያምኑም፣ አድሚት አያደርጉም። while ክርስቲያን ግን ክርስቲያኖች ያደርጋሉ። if he believe not in the father he is not a Christian at all አባትነትን የማይቀበል ከሆነ ደግሞ አብርሃም ክርስቲያን አልነበረም ብሎ ያስቀምጧል። አሁን እንዳያችሁት በዚህ ቪዲዮ ላይ ወደ 4-5 የሚጠጉ የቤተ ክርስቲያን አባቶችን የታሪክ መዝገቦችን ጠቅሰን ነብዩላህ ኢብራሂም እና ሌሎች ነቢያቶች በዛን ጊዜ ሙስሊም እንደነበሩ አይተናል። ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ለሁሉም ሰው ሼር፣ ኮፒ ሊንክ እያደረጋችሁ እንዲዳረስ አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።